ሰላም 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 በያላችሁበት ይብዛላችሁ። የምታዩት ወደ አስኮ ሳንሱሲ አካባቢ የሰራነውን የፊኒሽንግ ስራ ነው። እንግዲህ ብዙ ስራዎችን ወደ ኋላ ተመልሰን ማሳየት ባንችልም ሙሉ ስራውን ጨርሰን አሁን የገጠማ ስራ ላይ ደርሰናል። እንደምታዩት የኤሌክትሪክ ዝርጋታዎች አልቀዋል። አሁን ፊቲንግ ነው የሚቀረው። የሳኒቴሪ ዝርጋታ ሙሉ ቼክ ተደርጎ አልቀዋል። ዛሬ ፊቲንግ ላይ ደርሰናል። ይህ በምታዩት መልኩ ሴራሚኩ ተሰርቶ አልቀዋል። ዝርጋታዎች አልቀዋል። አሁን ገጠማን ላይ ነው ያለነው። ሙሉ ከመጀመሪያ ጀምሮ ነው ይሄንን ስራ የሰራ ነው። ከመጀመሪያ ማለት ፈረሳ ነበረው። ከዚህ በፊት እንዳያችሁት ኮርኒሱ የፕላስቲክ ነበረ። እሱ ሙሉ አፍርሰን ከእንደገና በጅብሰም ቦርድ ነው የሰራ ነው። ላይት ሲስተሙም ተቀይሯል እና ከዛ ጀምሮ ሙሉ ስራውን እኛ ነን የሰራ ነው። እንግዲህ ቦርድ፣ ቻክ፣ ሴራሚክ ስራ፣ የኤሌክትሪክ ዝርጋታ እስከ ገጠማ ድረስ፣ የቧንቧ ስራ እስከ ገጠማ ድረስ ሙሉ ስራዎችን እኛ ነን ኃላፊነት ወስደን የሰራ ነው። አሁንም ማሰራት የምትፈልጉ ካላችሁ ደውሉልን። ከመጀመሪያው አንስቶ ያለውን ሙሉ ኃላፊነት ወስደን በተመጣጣኝ ዋጋ በምትፈልጉት ዲዛይን በአጭር ጊዜ በታማኝነት ሰርተን እናስረክባችኋለን። ኤሌክትሪክ፣ ሳኒቴሪ፣ ጅብሰም ቦርድ፣ ቀለም፣ ፍሬም፣ የሴራሚክ፣ ግራናይት፣ የደረጃ ስራዎችን እንደዚሁ የጽዳት ስራ ሙሉ ስራዎችን ኮንትራት ወስደን ነው የምንሰራው። ስለዚህ ከግዥ ጀምሮ እስከ ሙሉ ሰርቶ እስከ ማስረከብ ድረስ ኃላፊነት ወስደን እንሰራለን። ከፈለጋችሁ ከነ ማቴሪያሉ ጊዜ ካላችሁ ደግሞ እናንተ መግዛት ማቅረብ የምትችሉበት መንገድ ካለ እቃውን ታቀርባላችሁ። እኛ ሙያዊ ነገር ብቻ ሌበር ኮስቱን እንሰራላችኋለን ማለት ነው በምትፈልጉት አማራጭ። ያ ማለት እናንተ እቃ ስገዙ እኛ አብረን ግዴታ አብረን ከእናንተ ጋር እቃውን እናያለን፣ ኳሊቲውን እናያለን፣ ኳንቲቲውን እንረከባለን። ጫኛ አውራጅ ጋር ያለውን ሁኔታ እንዳይሰበር እንዳይበላሽ ሳይት ላይ መጥቶ እንዴት መቀመጥ አለበት የሚለውን በሙሉ ኃላፊነት ወስደን እቃችሁን ተረክበን እንሰራላችኋለን። ስለዚህ የትም ቦታ ያላችሁ በሀገር ውስጥም በሀገር ውጭም ያላችሁ የሚሰራ ስራ ካላችሁ በምትፈልጉት ዲዛይን በታማኝነት ሰርተን እናስረክባችኋለን። እንግዲህ ይሄ የምታዩት እንግዲህ ከግራ በኩል ያለው ቀድሞ የነበረው ቤት ነው። በፕላስቲክ የተሰራ ነው። ቀለሙ ይሄን ይመስላል። ስለዚህ ይሄ ሙሉ ተቀይሯል። እንግዲህ አሁን ያለንበት የፊቲንግ ስራ ላይ ስለሆነ ነው። ይሄ እንዳለቀ ጽዳቱን አጽድተን ቀለም ቀብተን መብራቶች በርተው ከእንደገና ቀርጸን ወደ እናንተ የምናሳየው ይሆናል። ስለዚህ ላይክ፣ ሼር፣ ሰብስክራይብን እንዳትረሱ። ስራዎች ካሏችሁ ይደውሉልን። የተሰሩት ስራዎችን ደግሞ ማየት ከፈለጋችሁ በየቦታው በሚቀርባችሁ ደግሞ መደወል ትችላላችሁ። ምክንያቱም በብዙ ቦታ የሰራናቸው አሉ። ወደ ጀሞ፣ አያት፣ አስኮ፣ ወደ ፒያሳ፣ ወደ አለም ገና፣ ኬንቴሪ፣ ቱሉ ድምቱ በሁሉም አቅጣጫ በሚቀርባችሁ ማሳየት እንችላለን የሰራናቸውን ስራዎች። የውጭ ቀለም እንደዚሁ ኳርትዝ፣ ኮንቴክስትራ እንደዚሁ እንሰራላችኋለን። ሙሉ የፊኒሽንግ ስራውን ከማማከር ጀምሮ አብሮ መግዛት እስከ ስራውን ሰርቶ እስከ ማስረከብ ያለውን ኃላፊነት ወስደን እንሰራላችኋለን። ይደውሉልን። በታማኝነት በጥራት በምትፈልጉት ዲዛይን ሰርተን እናስረክባችኋለን። ሼር አድርጉ። ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። እንግዲህ እናንተ ኮሜንት ለኛ ብዙ ማበረታቻ ይሆነናል። በትዕግስት ስላያችሁ እናመሰግናለን። ምን እንደምንሰራላችሁ ምን አይነት ቪዲዮ ደግሞ ወደ እናንተ ይዘን እንደምንመጣ አስተያየት ላይ አስቀምጡልን። የምትፈልጉትን ሀሳብ ማለት ነው። ለጊዜው ብዙዎቻችሁ ወደ ክፍለ ሀገር ሄደን እንድንሰራ ትፈልጋላችሁ። ክፍለ ሀገር ላይ ነው እስካሁን ብዙ እየተንቀሳቀስን አይደለም። እየሰራን ያለነው እዚሁ አዲስ አበባ ውስጥ ነው። ስለዚህ ደውሉልን። የምትፈልጉት መረጃ ካለ እኛ የምንችለውን ሁሉ እናደርጋለን። ላይክ ሼር አድርጉ። በውጭ ያላችሁ ሁሉ ኮሜንት አድርጉን። እናመሰግናለን። እንወዳቸዋለን። መልካም ጊዜ